በጣም ነው የምወዳት ማፈቅራት። እኔ ወደ ቤተክርስቲያን ስሄድ በጣም ታዝናለች፣ ስመጣ ደግሞ ትደሰታለች። እና እስከመጣ ድረስ የታችን ተራራ ስር ነው ቆማ በቃ ወዲያና ወዲህ ትፈልገኛለች። ስመጣ በደስታ ተቀበላይ በደስታ ነው ይኖር ነው። እኔም በጣም ወደዋለሁ፣ ያከብረኛል እና ተከባብረን ነው። ያው እግዚአብሔር ይመስገን ልጆቻችንም አሉ፣ ልጆቻችንም ፍቅር አለ፣ እኛም በጣም እንዋደዳለን። እግዚአብሔር የተመሰገነ ይሁን። በጣም ወደዋለሁ። እንኳን መሟን እንቅልፏን እንኳን አልወድም። ምጥ በሚይዛት ጊዜ ድርሳነ ሚካኤል አለኝ ትከሻዋ ላይ ይዤ እያለቀስሁ ጸሎት እያደረኩ ምንም ነገር ሳትሆን ቤት ነው በሙሉ እነኚህ ልጆች ሐኪም ቤት አያውቁም። ከተወለዱም በኋላ በጤና በሰላም ነው ያደጉልን። ፈጣሪያችሁ ጸልዩ የኛን ድል እንድታገኙ ብለን ምክር እንሰጣቸዋለን። እነሱም በደስታ ይኖራሉ። እኔ ምክር የዛሬ ልጆች ትንሽ ይቸኩላሉ። ትዳር ቀላል አይደለም። ትዳር ህይወት ነው፣ የዘላለም ህይወት ነው እና ሁሉን ነገር በቀስ በቀስ እያደር እያሉ ቢጋቡ ደስ ይለኛል። አንድ ልጅ ሳትወልድ ሁለተኛው ስትወልድ በሶስተኛው ተወች በቃ እንጂ ሄዳለሁ ወደ ቤተሰቦች ሄዳለሁ። ደግሞ መጽሐፍም አውጥቼ አስተምራታለሁ። እንደዚህ ህጋችንን እንደዚህ በአንድ ሆነን ኮነርን ወደ ገነት ወደ መንግስተ ሰማያት እንገባለን። ህጋችን ታፈረሰን ግን ወደ ሌላ መከራ ይደርስብናል እያልኩ ነግራታለሁ። እሷም ፈሪሃ እግዚአብሔር ያለ ዳርባት ስለሆነች እግዚአብሔርን ትፈራለች፣ እንግዳ ታስተናግዳለች። ዝክር እናዘክራለን። መድኃኔ ዓለም ቅዱስ ሚካኤልን እመቤታችንን ማህበር እንጠጣለን።